ኡፍ ደወለ ደም ስቴሽን የለችም በይ አያታ መዋሽቷ ሳይንስ ስልኬን አታነሳ። ቆይ አንተ ከመጀመሩ ነው ሴት እንደዚህ ሆንከው? ለምን አትተዋትም? የማትፈልጊ ከሆነ ለምን አትነግሪው? ምንድነው እንደዚህ ሰው ላይ መጫወት? እወድሻለሁ ሲለኝ እኮ ነው ያስጠላኝ። ዛሬ አልተዋትም፣ ሄጄ አወራታለሁ። እንዲወድሻር እንዴ እንደዛ ስትሆኝለት የነበረው? እንዲወደኝ ሳይሆን እሱ ከማንም እንደማይበልጥ ላሳየው ነበር የፈለኩት፣ አሳየሁት። መጣልሽ መጣ። መዋሸት እኮ አስፈላጊ አልነበረም። በዛ ላይ ለምሮ ስልኬን እያይሽ ማታነሽ? አዎ መዋሸት አስፈላጊ አልነበረም፣ ግን ደግሞ አንተም ጨቀጨከኝ። ጊዜ ይፈልጋል። እኔ ስፈልግ ራሴ እደውልልሃለሁ። አሁን ሂድ። አንቺ ነሽ እኔ ላይ እንደዚህ ይሆንሻለሽ? ጥሩ እንተያያለና። ቢያንስ አሁን እውነቱን ንገሪው። አንቺ ካልነገርሽው ግን እኔ እነግረዋለሁ። ስራ ቀለልሽልኝ። እንደውም ሂጂና ንገሪው። ኢዛና ምሩ አንተን አልነበረም የሚወደደችው ማለት እና ማንን ነው የወደደችው? አንተን አልነበረም። እምቢ ባይነትን፣ ደረቅነትን፣ አልሸነፍ ባይነትን ነበረ። ስትሸነፍ ደግሞ ጠላች። ምን እቺውሻ አልቀት ኢዛና ይኸውልህ። ይዙ ተው። ምን ልትሆን ትሰሚኛለሽ? እኔ ማፍቀር በመቻሌ ሙሉ ሰውነቴን አግኝቻለሁ። አንቺ ግን መፈቀር እንኳን ማትችይ ባዶ ሴት ነሽ። የምር በጠላሽ ልክ መጥላት ባልችል እንኳን በተውሽ ልክ መተው አያቅተኝም።